ስለ ክርስቶስ ግን መማር ለምን አስፈለገ? የመጀመሪያው ምክንያታችን የክርስትና ዋና ጉዳይ ኢየሱስ ክርስቶስ ስለሆነ የክርስትና ድሩም ማገሩም ማጠንጠኛው በሙሉ በኢየሱስ ክርስቶስ ላይ የቆመ ስለሆነ ክርስትና ከኢየሱስ ክርስቶስ ውጪ ሊብራራ አይችልም። ክርስትና ከኢየሱስ ክርስቶስ ውጪ ሊነገር አይችልም። ክርስትና ኢየሱስ ክርስቶስ ከወጣበት ክርስትና መሆኑ ያቆማል። ስለዚህ ስለ ኢየሱስ ክርስቶስ ማወቅ አለብን። በሁለተኛው ስለ ኢየሱስ ክርስቶስ የምናውቅበት ምክንያት ኢየሱስ ክርስቶስን ማወቅ የዘላለም ሕይወት ስለሆነ እህትና ወንድሞቼ የሰው ልጅ እኔን ማን ትሉኛላችሁ የሚል ጥያቄ ነው የጠየቃችሁ። ይሄን ጥያቄ በአግባቡ የመለሰ የሚያሳምረው የምድር ቆይታውን አይደል። ምን ማለት ነው? እኔን ማን ትሉኛላችሁ አንድ ጥያቄ ዘላለምን የምትወስን ጥያቄ። ይሄን ጥያቄ ትክክለኛ የሆነ ለዘላለም ከእግዚአብሔር ጋር የሚኖር፣ ይሄን ጥያቄ ግን ከሳተ ለዘላለም ወደ ጥፋት የሚሄድ። ስለዚህ ምንድነው የዘላለም ሕይወትን የምናገኝበት ስለሆነ ነው ስለ ኢየሱስ ማወቅ ያስፈልጋል። በተለይ ዮሐንስ ወንጌል ምዕራፍ 17 ላይ የምናየው ነገር ይሄንን ነው። እውነተኛ የሆንከውን አምላክ አንተንና የላከውን ኢየሱስ ክርስቶስን ያውቁ ዘንድ አንድ ሰው ይሄ ዕውቀት አለው ማለት ይቺ ምንድነች አለ? የዘላለም ሕይወት ነች አለ። የዘላለም ሕይወት ኢየሱስ ክርስቶስን ከማወቅ ጋር የተሳሰረ። ኢየሱስ ላይ ልክ ከሆናችሁ ዘላለማችሁን ታሳምራላችሁ። ኢየሱስ ላይ ሰው ከሳተ ከዘላለም እውነት ነው የሚጎድለው ማለት። ስለዚህ ስለ ኢየሱስ ክርስቶስ መማራችን ግዴታ ነው ማለት ነው። ለምን? ዘላለም ጉዳይ ጋር የተገናኘ ስለሆነ ዘላለማችንን ለማሳመር ስለሚል ከምንም ዕውቀት በላይ እህትና ወንድሞች ምንም ነገር ባታውቁና ኢየሱስን ብታውቁ ትርፋማ ናችሁ። ኢየሱስን ብታውቁ ሀብታሞች ናችሁ። ኢየሱስን ብታውቁ የዓለም ጠቢባን እናንተ ናችሁ። ምንም ትምህርት ላይኖራችሁ ይችላል። ምንም ዕውቀት ላይኖራችሁ ይችላል። ከሰው ሁሉ ግን የአምላክ ጥበብ ግን የተገለጠላችሁ ጥበበኛ ነኝ ማለት የምትችሉት ግን ልጁን ኢየሱስ ክርስቶስን ስታውቁት ስለሱ ሙሉ ዕውቀት ሲኖራችሁ ነው። ክብር ለእግዚአብሔር። ስለዚህ ኢየሱስ ክርስቶስን ዝም ብለን እንተወው ወይ አንተወው ዋና ነገር ነው። እንደገና ደግሞ ምንድነው የዘላለም ሕይወት ጉዳይ ስለሆነ